ጋር ትሉታላችሁ ደቀ መዝሙር ከመምህሩ አይበልጥም። ፈጽሞ የተማረ ሁሉ ግን እንደ መምህሩ ይሆናል። ፈጽሞ የተማረ ሁሉ ግን እንደ መምህሩ ይሆናል። ከደቀ መዝሙርነት ኮርስ እንጂ ከደቀ መዝሙርነት መመረቅ የለም። ጌታችን እስኪመጣ ወይም ደግሞ እስክንሄድ እንማራለን። የጌታ ደቀ መዛሙርት ነን። ሃሌሉያ አሜን። ይህ እውነት ነው። በጣም ደስ የሚል መልእክት ነው። ጌታ እስከሚመጣ ተማሪ ነን። ያውም በሱ እግር ስር ሆነን እንማራለን። ጌታችን ኢየሱስ ክርስቶስ ሂዱ፣ ወደ ዓለም ሁሉ ሂዱ ካለም በኋላ ሰዎችን በአብና በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያድርጉ አለ። አዎ ሁል ጊዜ ተማሪ ነን። ሁል ጊዜ በጌታ እግር ስር ነን። ሁል ጊዜ እንማራለን። ሁል ጊዜ ከሱ እንማራለን። ከሱ እየተማርን ትምህርቱን ሳንጨርስ ወደሱ እንሄዳለን። ጌታችን እስከሚመጣ ድረስ እኛ ሁላችንም ተማሪ ነን። ከኮርስ መመረቅ አለ እንጂ ከደቀ መዝሙርነት መመረቅ የለም። ሁል ጊዜ ተማሪ ስለሆነ ሁል ጊዜ ከጌታ የምንማር ሰዎች ስለሆነ ማለት ነው። ተባረኩ። ይህንን መልእክት ለብዙ ሰዎች አድርሱ፣ ሼር አድርጉ። ጌታ ይባርካችሁ። ተማሪ ነኝ። ከገጠር ከተማ የመጣ ዘማሪ ነው። እኔ ብዙ ጊዜ ስቱዲዮ ስለምቀዳ ብዙ ገጠመኞች አሉኝ እና አንድ ስለ ጠላት የሆነ መዝሙር ሰምቼ ነግሬው እሷን ካልዘመርክ ብለኝ ነው ልዘምራት። ጠላቴ አናቱ ተመታ ወጣለች ነፍሱ፣ ጠላቴ አናቱ ተመታ ወጣለች ነፍሱ፣ ወገኖች ሁሉ ለቅሶ ድረሱ ነው። እንዴት አድርገን ሰይጣን ጋር ለቅሶ እንደምንደርስ ባናውቅም እኔ በፍጹም አይኔ እያየ መዝሙር አልቀዳም ብዬ ሰውየውን አስቆሜዋለሁና የዋህነቱ ነው። በርግጥ አናቱ መመታቱን ያይዟል። ብቻ ለቅሶ መድረሷ ላይ ነው የተጣላ ነው። ከገጠር ከተማ የመጣ ዘማሪ ነው። እኔ ብዙ ጊዜ ስቱዲዮ ስለምቀዳ ብዙ ገጠመኞች አሉኝ እና አንድ ስለ ጠላት የሆነ መዝሙር ሰምቼ ነግሬው እሷን ካልዘመርክ ብለኝ ነው ልዘምራት። ጠላቴ አናቱ ተመታ ወጣለች ነፍሱ፣ ጠላቴ አናቱ ተመታ ወጣለች ነፍሱ፣ ወገኖች ሁሉ ለቅሶ ድረሱ ነው። እንዴት አድርገን ሰይጣን ጋር ለቅሶ እንደምንደርስ ባናውቅም እኔ በፍጹም አይኔ እያየ መዝሙር አልቀዳም ብዬ ሰውየውን አስቆሜዋለሁና የዋህነቱ ነው። በርግጥ አናቱ መመታቱን ያይዟል። ብቻ ለቅሶ መድረሷ ላይ ነው የተጣላ ነው። ኢየሱስ ቆበጀ ደወጣቱ አሜን ጅዳሁዳ ዱካን ሞታኔ ኢብኒ ዱፌ ኢየሱስ ፋዱኛት ኢየሱስ አመና ፈይት ወዳም ንኩት ገገሳፉ ቁልቁሉት በሬፈሜ አሜን ጅዳሁዳ Ebbifama baay'ee singaala daashaalee karaan kara jireenya keessa Yesuus qofa jedhama xaafni kun Ameen jedhaa fudhadhaa.
دكان موازنير ابن دفير يسوس فادونيات يسوس أمانة فيد مدام نقول gaggeessaa hafuura qulqulluutiin barreeffame amiin jedhaa fudhadhaa. Eebbifamaa baay'ee sin jaalladhaa shaaloo. እኔ ጋር ትሉታላችሁ ደቀ መዝሙር ከመምህሩ አይበልጥም። ፈጽሞ የተማረ ሁሉ ግን እንደ መምህሩ ይሆናል። ፈጽሞ የተማረ ሁሉ ግን እንደ መምህሩ ይሆናል። ከደቀ መዝሙርነት ኮርስ እንጂ ከደቀ መዝሙርነት መመረቅ የለም። ጌታችን እስኪመጣ ወይም ደግሞ እስክንሄድ እንማራለን። የጌታ ደቀ መዛሙርት ነን። ሃሌሉያ አሜን። ብዙ አሉ በሜድ ፍቅር አለን ሚሉ የወደደው ሚወድ ሞልቷል በሀገሩ። መች እንደዚህ ሆነና የአንተ ፍቅር ከሰው ይለያል። ማን ነው ስምሽ? ዳናይት። ዳናይት ማ? ዳናይት ኃይሉ። የት ሀገር ልጅ ነሽ? የመቀሌ ጦት። መቀሌ ነው የመጣሽው? አጨብጭቡላት በደንብ። እሺ ለምን መጣሽ ወደፊት ለፊት? እናቴን ይቅርታ ለመጠየቅ። ለምን? እናቴ በህይወት የለችም፣ ግን ፈጣሪ ያደርስ የለ ይቅርታውን እንዲያደርስልኝ። እናታችሁ በህይወት ኖራ ይቅርታ መጠየቅ እድል ነው። ማርያምን በጣም እድል ነው። እኔም ይሄንን እድል ስላላገኘው ፈጣሪ ሁሉን ስለሚችል ይቅርታውን እንዲያደርስልኝ እግዚአብሔር ፍቅር ነህ አንተ ዛሬ። አስከፍተሻት ነበር? በጣም ከባድ ነው ማለት አሁን እየከፈልኩበት ነው። በጣም ብዙ ጊዜ ብዙ ነገር አጥፍቻለሁና ከረፈደ በኋላ ነው የገባኝ። እናታችሁ ካለፈች በኋላ ሲገባችሁ ትርጉም የለውም። ከረፈደ በኋላ ከገባችሁ ትርጉም የለውም። ሳይረፍድባችሁ ከኔ ተማሩ። እሺ ሳይረፍድባችሁ። አሁን እኔ አባቴ ኦሬዲ በእናቴ አይቼዋለሁና አባቴ እንደ እንቁላል ነው የማየው። ቤተሰቦቼን እኔ ነኝ የማስተዳድራቸው። ሜቢ እዚህ ካላችሁት የኔ ህይወት የኔ ታሪክ ትንሽ ቀየር ሊል ይችላል። እናቴ ከሞተች በኋላ እኔ ነኝ እናት። የቤተሰቦቼ የእህቶቼ እናት እኔ ነኝ። እናቴ 1 ዓመቷን ልጅ ወልዳ ነው የሞተችው። 1 ዓመት እሷ ሲሆናት እናቴ ሞተች። እናቴ ጊፍት ጥላብኝ ነው ሄደችውና እያንዳንዳችሁም ይሄን እድል ተጠቀሙበት። ከረፈደ በኋላ ትርጉም የለውም። እሺ ይሄ ነው ለማለት እንደምትወጃት እና ደግሞ ይቅርታ እንደምጠይቅ የምትፈልጊውን ነገር ይቅርታ ጠይቂ። አዳንከ በምትወደው ልጅ በኢየሱስ በጣም ነው የምወድሽ። በጣም ብዙ ያሳልፍነው ብዙ ያደረገችልኝ ነገር አሁን አይምሮ ያለ ሁሌ በመንገዴ ሁሌ ሲሄድ አለ። ልብሴን ስታጥብ ቅድም ጸጉራችን ስትሰራችሁ ስትሉ አሁን መልሼ እሷን ጸጉር መስራት አልችልም፣ የለችም። አሁን መልሼ እሷን ማጉረስ አልችልም፣ የለችም። እና ፕሊዝ እኔ ከልቤ ነው የምነግራችሁ፣ ከኔ ተማሩ። እኛ ምን ችግር አለብን መሰላችሁ? የሰው ልጆች የሆነን ሰው ቫልዩ የሚገባን የሐሶ ካጠገባችን ሲጠፋ ብቻ ነው። እስካለ ድረስ መቼም አይገባንም። እና ፕሊዝ አሁን ይሄን እድል ፈጣሪ ነው የሰጣችሁ አይደለ? ይሄን እድል ተጠቀሙበት። እናቴ በጣም ወድሻለሁ። በጣም የዝፈቶኪ ያደ ማዓረይ
ፍቅር ነህ አንተ ፍቅር ነህ አንተ ዛሬ መልካም ነህ أبوي معري بتعميد فتوكا حواتي كلكم ቤተሰበይ አረክተይ ሁሉኩም ጣሜ ዝፈትኩም ንበሩልኝ ወድሻለሁ አንቺ አንደኛ ነሽ እሷ ትናንትና ግጥም ስታነብ አይታችኋታል ከኛ ጋር አንድ ወር እዚህ ግቢ ቆይታለች ተምራለች ደስ ብሎኛል ባንቺ ለውጥ እጅግ ደስተኛ ነኝ ወድሻለሁ በዚህ አራራ ፀሐይ ሰው ሁሉ ከገባ የሚያይን ከሌለ አሁን የሚጠጣ በኋላ ወጥ መስሪያ የሚሆነኝ ውሃ አንቆርቆሬ ልግባ አባቴ ለልጁ ከቆፈረ ውሃ እሷ አስባለች አባታቸው ያዕቆብ ከቆፈረው ጉድጓድ ውሃ ልታወጣ አሁን የሚጠጣ በኋላ ወጥ መስሪያ ሰማይ ግን ያሰበው መቼ የሆነና አንዴ ተጠጥቶ ሁሌ የሚያረካ ዘላለም የሚሆን እርካታን የሚያመጣ መከራዋን ረግጦ ረጋግጦ ድሏን አስጀምሮ ዘላለሟን ሊያሱ ሸላልሞ ያኔ ያስቦላታል ገና ሳትፈጠር ደም ሆና ሳለች በእናቷ ማህፀን አንድ ሁለት ሮጥ ልበል ፀሐይ ሳዘቀዝቅ ውሃዬን ላንቆርቆር ጾም ሳይሰበሰብ ደርሼ መለስ የሰማዩ ሰዓት ሩብ ጉዳይ ይላል ታሪክን ቀያሪው ታሪክን ሊቀይር በደንብ ተዘጋጅቷል ታሪክም ሊቀየር ደቂቃዎች ቀርተዋል በቀጠሮ ቦታ ቀጣሪው ተገኝቷል ታሪክም ሊቀየር ሩብ ጉዳይ ቀርቷል ይህ አይሁዳዊ በዚህ ሰዓት ደግሞ እዚህ ምን ያደርጋል ሰዓቱ 6 ይላል ለመሄድ አይመች ለመቀመጥ አይሆን አርፎ ቤቱ አይተኛም ደግሞ በዚህ ሰዓት እዚህ ምን ያደርጋል ሰዓቴ ደረሰ ስራዬን ልሰራ መከራን ጨርሼ ድልን አስጀምሬ ሐሳቡን ልፈጽም ስራውን ልሰራ አንቺ ሰማርያዊት እስኪ ስጭኝ ውሃ ጉሮሮዬን እንጂ ውስጤን የማያርስ ከስጋ የማያልፍ ነፍስን የማያርስ አሁን ተጠጥቶ በኋላ የሚጠማ በኋላ ተጠጥቶ ዳግም የሚጠማ እስኪ ስጭኝ ውሃ ምን አይነት ጨዋታ ምን አይነት ንቀት ነው እኔ ሰማርያዊ አንተ አይሁዳዊ እኔ ውሃ ስጭኝ ግድ የለሽም ይሄ ጠያቂሽ ሰጪ ይሄ ለማኝሽ ለጋሽ መሆኑን ብታውቂ አንቺው ራስሽ ነበርሽ አብዝተሽ ለምነሽ ይሄን ውሃ ጠጣኝ ምትዩ እንዴት የኔ ጌታ መጭለፊያ እንኳን ያላስክ ውሃ የሚያወጣ ጉድጓዱ ጥልቅ ነው ከውስጥ የሚወጣ ታዲያ እንዴት ይወጣል ይሄ ውሃ እኔ ልስጥሽ ያልኩሽ ይሄ ውሃ ቀናቶችን ሳይሆን ሳምንታትን ሳይሆን አመታትን ሳይሆን ዘላለም የሚያረካ የእርካታ ጥጉ ጫፉን የሚያስነካ ለቀናቶች ሳይሆን ለሳምንታት ሳይሆን ለአመታት ሳይሆን ዘላለም የሚያረካ እንደውም ልንገርሽ ውሃ ካሉትማ ይሄኛው ነው ውሃ ቦታውስ ከየት ነው ከወዴት ሊቀዳ ከወዴት ሊመጣ ብለሽ እንዳትሰጊ ሩቅ ነው መንገዱ ተራራ ወጥቼ ሸለቆ ወርጄ ብለሽ እንዳትሰጊ እዛው ደጃፍሽ ላይ የልብሽ በራፍ ላይ እዛው ነው የመነጨው ይሄ ህይወት ምንጭሽ እንዲህ ተነጋግረው እንዲያ ተባብለው በስተመጨረሻም ጉድ አረገው አሮጌ ታሪኳን በአዲሱ ለወጠው እንኳንስ የምድሩን የሰማያዋን ሰራው በደቂቃዎች ውስጥ ከተማ ጠራባት የክብሩ ማሳያ ዕቃው አደረጋት ዛሬም በዚህ ዘመን ብዙ የተቸገረ መውጫ ሁሉ ጠፍቶት ድንግርግር ያለ አንድ እውነት ልንገርህ የናዝሬቱ ኢየሱስ ዛሬም በዚህ አለ ክብር ለኢየሱስ ፍቅር ነለኔ የሚያደርገው ከኔ ምንም የለም ከላይ ከሰማይ የባሪያ መልክ ይዞ በኔ ባጣተኛ ብዙ አሉ በምድር ፍቅር አለን ሚሉ የወደደውን ይወድ ሞልቷል በሃ
ተናገሩ መች እንደዚህ ሆነና የአንተ ፍቅር ከሰው ይለያል ያንተ ማን ነው ስምሽ? ህሊና ህሊናማ ግርማ ከየት ሀገር መጣሽ? ድሬዳዋ። የፀሐይ ብርሃንና ደግ ሰው ከምስራቅ ለምን መጣሽ ወደፊት ለፊት? እኔ እናቴን ይቅርታ ልላት ነው የመጣሁት። ለምን? እናቴን በጣም አሳዝኛታለሁ። በጣም ማለት ነው። ብዙ ጊዜ በድያታለሁ። በጣም መስጥባት በጣም አስለቅሳታለሁ ማለት ነው። ሱስ ውስጥ ገባሁ ለ4 ዓመት። ሲጋራ በጣም ነው የማጨሰው። ወንድሜ ከሞተ በኋላ እሷ ረግማው አንቺ ረግመሽ ነው ወንድሜን የገደልሽው ብያት በጣም ነበር ሱስ ውስጥ የገባሁት። እና በጣም በቃ ወንድሜን የገደልሽው ባንቺ እርግማን ነው ወንድሜ ሞተው ብዬ አጠገቤ ስትመጣ በቃ እንደ ነብር ነው የሚያደርገኝ። ወንድምሽ ሲሞት ሲጋራ ጀመርሽ? በቃ ማጨስ ጀመርኩ። አጭሳለሁ፣ በጣም እቅማለሁ። በቃ ህይወቴ ምስቅልቅል ወጣ። ፍቅር ነህ ስለመቸኮል ስታወራኝ አሁን 22 ዓመቴ ነው። በ22 ዓመት የ2 ዓመት ልጅ አለኝ። በጣም ቸኮል ብዙ ነገር ላይ ከጓደኞቼ በታች ሆንኩኝ። እናቴ ደላላ ነች፣ ቤት ነው የምታከራየው። ግን እኔን ከጓደኞቼ በታች ላለማድረግ ብላ ከነሱ በላይ ነው የምታኖረኝ። በቃ ተስፋ ስቆርጥ 11 ጊዜ ነው መርዝ የጠጣሁት። ሆስፒታል ሙሉ ፋይሌ መርዝ የምጠጣበት ነው። ደሞ አይገልም ብዙ ጊዜ የመር ግን እናቴ በጣም አክራሪ ኦርቶዶክሶች ናቸው። ግን ቆይ እኔ ልክ አይደለሁ? ትላንት አላልኩም የዘንድሮ መርዝ አይገልም አላልኩም ብያለሁ አላልኩም? ስንተኛ ነኝ? እሺ እና ወደ አዲስ እነሱ አማኝ አክራሪ ናቸው። አዎ ከዛ እህቴ ጋር እዚህ ላከችኝና እኔ በጣም ነበር ማስቸግረው። ትንሽ አንድ ሰው ፊቱን ካጠቆረብኝ ሐዋሳ መጥቼ 3 ወር ብቻ ይኖር ያለው። አሃ ፊታቸውን ሲያጠቁሩብኝ ፊታቸውን ዝም ብለሽ ተነስተሽ መጣሽ ሐዋሳ እኖራለሁ። እኔ ታዲያ የት ልኑር? እና እዛ 22 አንተ ቸርች ይዛኝ መጣችና እናቴ በጣም ነበር ጨጓራዬን መርዙ በዝቶብኝ ጨጓራዬን በጣም ነበር የሚያመኝ። ጸለይክልኝ አበሽታም የለም ግን በወሊድ ምክንያት ሄፓታይተስ ቢያዘኝ የጉበት ቫይረስ ማለት ነው። እና እናቴ በጣም ተሰቃየች በዛ ምክንያት። እና እኔ አሁን ወደዚህ ልመጣ 2 ቀን ሲቀረኝ ቁጭ ብዬ ነው ያስለቀስኳት። ስድብ አድርግቻት ገፈትራታለሁ። በጣም ነው የምሰድባት። ግን የኔ እናት አንደኛ ነች። ቁጭ አርገሻት? ቁጭ አርግቻት ጌታ ምስክሬ። ለምን? በቃ ምንም አላደረገችኝም። እኔ ቁጭ አርግቻት ነው የምሰድባት። ምንም ሳታደርገኝ ምንም አርግታኝ አታውቅም። እኔ ስመጣ ለበዓል ምናምን ቁጭ ብሎ ከሆነ ማለት ነው እኔ እንዳረብሻት ብላ ትወጣለች። እናቴ በጣም ምርጥ እናት ነው ያለኝ። ከሷ አልፎ የሷን እናት ራሱን ነገራታለሁ። አያትሽን? አያቴን በሷ ምክንያት በቃ ወንድሜን አንቺ ነሽ የገደልሽው ብዬ ስለማስብ ማለት ነው። ግን የኔ እናት አንደኛ ናት። በጣም ነው የምወዳት። ፊቷ ማዲያት ምናምን ስላለባት ከአዲስ አበባ የመጡ ጓደኞች ምናምን ካሉኝ እሷን አላሳያትም። እናቴ አይደለችም ነው የምላቸው። በእምነቱ ደግሞ በሰው የተገፋ ይሄን ያህል ግን የኔ እናት ለኔ ብላ ነው እንደዛ ፊቷ ማዲያት የሆነው። ለኔ ብላ እሷ በጣም አንደኛ ቆንጆ እናት ነው ያለኝ። 8 ነን፣ እኔ 7ኛ ልጅ ነኝ። እንደማንም አንገብግባት አያውቅም እንደኔ። የኔ እናት በጣም ነው የምወድሽ የኔ ምስኪን እናት። በጣም ነው የምወድሽ። ቀሪ እድሜሽን ላንቺ ነው የምኖርልሽ። ቀሪ እድሜን እናቴ በጣም ነው የምወድሽ። ይቅርታ እማዬ፣ በጣም ነው የምወድሽ እናቴ። ልናገር ስለ አንተ ፍቅር፣ ስለገፈተርኩሽ፣ ስለሰደብኩሽ፣ ስላንቋሸሽኩሽ፣ በጓደኞቼ ፊት የሰው በታች ስላደረግኩሽ ይቅርታ እማዬ። በጣም ነው የምወድሽ። አንደኛ ነው የምሆንልሽ። እንደምትፈልጊው ትምህርቴንም መስከረም ላይ ቀጥልልሻለሁ እማዬ። እወድሻለሁ የኔ እናት። ልጅሽ ማን ጋር ነው? የባለቤቴ አባት ጋር። እዛም አዋጥተሻል፣ ወደዛም ልከሻል። ወደዚህ ብቻ ሳይሆን አሁን ግን አንደኛ ነው የምትሆኝ። አዎ አንደኛ ነው። ቀኑ ሙሉ የምትቀር እንዴ? አቶ ሮራ ሁላ አይቀረኝም። እኔ ሌሊቱንም ምን ራ አቶ ሮራ ምንድን ነው? ሌሊቱንም እየቃምን ነው የምናድረው። ከየት ታመጫለሽ ብሩን? ወይ
ወይኔ አንድ ሴትዮዋ ልጅ ስገዛና ታስቀምጥልኛለች። ሲጋራ ፓኮ አይበቃኝም። ከዛ ሌሊቱን ሙሉ እንቅማለን፣ ሌሊቱን ሙሉ እናጭሳለን። አባቴ እንደዚህ በረንዳ ላይ ቁጭ ብሎ እኔ ራሴ ክላስ አለኝ እያጨስኩኝ ማለት ነው ሰንደል ለኩሳለሁ። ሲመጣብኝ ፍራሹን ሲገድ ሲጋራውን ሳይ ግግም ብዬ ነው አይደለም እለዋለሁ። በቃ ራሴን እንዳላጠፋ ስለሚፈሩ በጣም ይጠነቀቁልኛል። እያጠፋው እያዩኝ እኔ ለነሱ ትክክል ነኝ። ወንድምሽ በምንድን ነው የሞተው? ወንድሜ ከታላቅ ወንድሜ ጋር ትንሽ ተጋጨና እሷን ሰድቧት ነበር የመጣው። ሀረር ነበረች እሷ እና ከፖል ጋር ተጋጭቶ ነው ማጅራቱን የአስፓልት ደፍ መቶት የሞተው። እና ከሱ ከሞተ በኋላ ነው በቃ እኔ ህይወቴ ብልሽቱ የወጣው። ቸርች አልሄድም። ጌታን የተቀበልኩት አንተ ጋር ነው 22 መጥቼ እና በቃ ግን አሁን ለልጄም አንደኛ እናት ነው የምሆነው። በዚህ አጋጣሚ ከባለቤቴ ጋርም ተጣልቼ ትቼው ልሄድ ወደ አረብ ሀገር ልሄድ ፕሮሰስ ጀምሬ ነበር የመጣሁት። ለምን ተጣላችሁ ደግሞ ከሱ ጋር? በቃ ሁሉ ምን ያናዱኛል፣ ለምን እንደሚያናዱኝ አላውቅም። ምን እንዲያደርጉኝ አላውቅም። ደግሞ በዙሪያ እግዚአብሔር የሰጠኝ ሰዎች በሙሉ ራሱ እኔን የሚወዱኝ ነው እንጂ የሚያጠፉ ሰዎች ራሱ አይደሉም። ለሚያናዱሽ ራሱ ስትነግሪኝ ፈገግ እያልሽ ነው። ፍቅር 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 ፍቅር። እሺ አሁን ግን ካንተ ብዙ ትምህርት ተምሬያለሁ። ምንም የትኛውን ትምህርት ወደድሽው ከሁሉም? እኔ ሁሉም ንስሐ ለመግባት ኃጢአተኛ ነኝ ብዬ ስለምፈራ ወደ እግዚአብሔር ለመቅረብ በጣም ነበር የምፈራው። ግን እግዚአብሔር እኛን ይወደናል። እኛ ምንም ብንሆን ልጁ ነን ለእግዚአብሔር። ለዛ እኔ ሁሉም ትምህርቶች ተመችቶኝ ተሳክቶልኛል። አንተ በደንብ አጨብጭብ። እሺ አመሰግናለሁ። አሁን አንደኛ ነው የምትሆኚ። እናትሽን ቁጭ አድርገሽ መስደብ ካሁን በኋላ የለም። ከኔ ምንም የለም። ከላይ ከሰማይ የባሪያ መልክ ይዞ በኔ ባጣተኛ በፍቅር ተይዞ ማን ነው ስምሽ? ኮኬት ከየት ከተማ መጣሽ? ከጅማ። ጅማ አባ ጅፋር? አዎ የአባ ጅፋር ልጆች ነው። ቡና ይዘሽልኝ መጣሽ? አረ እኔ አምጪልኝ ብትለኝማ ምን ችግር ነበረብኝ? እሺ ችግር የለም። እንዴት መጣሽ ወደ መልካም ወጣት? ወደ መልካም ወጣት ስመጣ ፌቨን ናት ያመጣችኝ እና አስቤው ምናምን አይደለም። በቃ እሷን ደስ እንዲላት ምናምን ነበር የመጣሁት እንጂ እንዲህ አስቤ ሄዳለሁ ምናምን ብዬ ተዘጋጅቼ አይደለም። በጣም ለምናኝ አልቅሳ ምናምን ነው የመጣችው። እሺ ከመጣሽ በኋላ ትምህርቱ ደስ አለሽ? በጣም። ምንድነው ከቤተሰብ ጋር የሚያጋጭሽ ጉዳይ? እኔ በቃ ከቤተሰብ ጋር ጭራሽ አልስማማም። እንኳን ከቤተሰብ ጋር የሰፈር ሰው ራሱ ይፈራኛል። እንደ ሰይጣን ነው የሚያየኝ። እኔ ስመጣ ምናምን ያሰጣውን ልብስ ምናምን ሰብስቦ ወደ ጓዳ ነው የሚሮጠው። የለም ያው በቃ ሃንግ ምናምን እታወቃለሁ ምናምን በቃ ቆይ አሁን እሷ ምኗ ነው? ስንተኛ ነች? የተቀመጠ እቃ ምናምን አያልፈኝም። እልፍ ስል ይዤ ነው እልፍ ምለው ማለት ነው። ምንም በቃ እንዲህ ስልክ ምናምንም አለኔ አሪፍ እቃ ነው። ሳጣ ምናምን ቆራሊዮ ማንቆርቆሪያ ምናምን አይቀርም። ጭልፋ ምናምን የለም ቤት ውስጥ ሁሉም ጥርግርግ ግርጌ የቢፌ እቃ ምናምን በቃ ሁሉንም ነገር ማንቆርቆሪያም ጭልፋም ምንም ሹኪያም ማንኪያም አይቀረኝም። በቃ የቢፌ እቃ ስለሆነ ለምንድን ነው ማንቆርቆሪያም ጭልፋም ሞባይልም ምንም የምታነሺው? ያው ላጨስበት ነው። አይሁን ልጨብስበት፣ ላጨስበት፣ ልበረጭጭበት ምናምን ነው። ምን ማለት ነው? ማለት ስንት አመት ሆነሽ ሱስ ውስጥ ከገባሽ?
2 አመት ምናምን ያልፈኛል። ከዛ ስንት አመትሽ? 14 14 አዎ። በ12 አመትሽ ነው የጀመርሽው? አዎ። ለምን ጀመርሽ? በቃ ይሄ ጀማ የተባለው ነገር በቃ አንድ ሲጋራ ለ10 እየተቀባበሉ ማጨስ በቃ ብርቅ ሆነብን። በቃ ተዘፍቀን ቀረን እዛው ማለት ነው። በ12 አመትሽ? አዎ። የጀመርሽበትን ጊዜና ሁኔታ ታስታውሻለሽ? አዎ። የሰፈር ልጆች ነበረ። ቤንዚል በመጦዝ ነው የተጀመረው። ቤንዚል በመጦዝ ከዛ ጫት በመቃም ከዛ ጨብሲ ተባለ። ከጨብሲ በኋላ ሲጋራ አለ። እንደዛ እየተባለ ሄደ። በቃ በጣም የሚያስጠላ ነገር ውስጥ ገባም ማለት ነው። ሁላችንም ብዙ ነን። በጀማ ምናምን ነው በቃ። እሺ ትምህርቱስ? ትምህርት የማረው ትምህርት አቆሜዋለሁ። ከስንተኛ ክፍል? አሁን ወደ 7 ነበርኩ። ከ6 ወደ 7? አዎ። አቆምሽ? አዎ። ከእናትሽ ጋር በዚህ ምክንያት ተጣላላችሁ? አረ በዚህ ምክንያት ብቻ አይደለም፣ ሁሌ ነው የምንጣላው። አልሰማትም ምናምን ነገር ቤት ውስጥ አንስማማ። በቃ ጭራሽ እኔ ደግሞ አልሰማትም። በላለው ገባለው ወጣለው በቃ እንዲል ታናግረኝ ስትል ምናምን ዞር ብዬ ካየኋት ወሬዋን ምናምን ነው የምታቆመው ምናምን። ማንንም በቃ ጭራሽ የምሰማው ጉዳይ የለም። ከዚህ ሁኔታ እንድትወጪ ምን አድርገውልሽ ያውቃሉ? በጣም ብዙ ገዳም ወስዳኛለች። ብዙ ገዳም ወስዳኝ ካወቃችሁት ቦንጋ አርሴማ የሚባልበት አለ። እዛ ወስዳኝ እሷ ጅማ ሳደርስ እኔ ቀድሚያ ጅማ ደርሼ ምናምን ልብሱም ተሸጠ፣ ሻንጣውም ተሸጠ ከነ ልብሱ። በቃ ሁሉም ነጠላ ምናምን ተሽጦ እዛው መጨበስ ምናምን ተጀመረ። በቃ ሰው ምናምን አይቶኝ እንዴ ገዳም ሄደችው ልጅሽ እንዴ ናት የታለች ይቹትና ምናምን ምናምን ብላ በቃ ብዙ ነገር አድርጊያታለሁ። አባትሽ? አባቴ በልጅነቴ ነው ከሀገር የወጣው። ማለቴ ሌላ ሀገር ነው የሚኖረው ወደ መቶ አካባቢ እና አሁን ወልዷል ምናምን። ያው ወደዋለሁ። እዚህ መምጣትሽን ስትሰማ ምን አለች እናትሽ? ያው ስድብ ነው ምን አለው። ለምን? ያው የኛ ሃይማኖት ያው የዚህን ሃይማኖት ስለማይደግፍ እኔ ደግሞ በጣም ነው ሞድ ቲቪ ቤት ውስጥ ሁላ መልካም ወጣት እንጣላበት ነበር። የለም ይሄው ጀምራ በቃ ደግሞ አንቺን ብሎ ተማሪ ምናምን እሱን ስከፍት አጥፍታብኝ አለች ሁላ እና ያው ስድብ ነው። አንተ ሚሴጅ ጻፉላቸው እኔም ተጸጽቼ ምናምን እናቴ ይቅርታ ምናምን ብዬ ሚሴጅ ጽፌላት፣ እሷ ግን የላከችው ስድብ ነው። ምን አለች? ዮናታን 666 ምናምን ነው። ዮናታን ምንድነው? 666 ነው። ግን ሌላስ? በቃ ብዙ ነገር ስድብም ጨምራበታለች። ይመቻት። እኔ በአሁን ሰዓት እሷን አልሰማትም። በሷ ስም ይቅርታ ልጠይቅ እፈልጋለሁ በጣም ማለት ነው። እዚህ ከመጣሽበት ቀን ጀምሮ የተማርሻቸውን ትምህርቶች እንዴት ተረዳሽ? በጣም እያንዳንዱ ነገር ዮናታን እኔ የሚያካትተኝ ነበረ እና ካስተማርካቸው ትምህርቶች ውስጥ የነበርኩበት ተስፋ መቁረጥ ላይ ነበረ። በጣም ተስፋ መቁረጥ ውስጥ ስለነበርኩኝ አሁን ግን እኔ ነኝ ተስፋ መቁረጥ ላይ ተስፋ የቆረጥኩበት። እና ዮኒ እዚህ ምድር ላይ ስትኖር የምትኖርለት ወይም የሚኖርልህ ሰው ያስፈልጋል። ያው ተስፋ እንዲኖር ማለት ነው። እኔ እኮ እንዲህ እንዳልሆን የምኖርለት ሰው ያስፈልገኛል ማለት አለብህ። እኔ ግን የምኖርለትም የሚኖርልኝም ሰው ስለሌለኝ ከሚኖርልኝና ከምኖርለት ሰው ይልቅ የሞተልኝ ኢየሱስ ስለበለጠብኝ አሁን ያለሁበት መንገድ በጣም ተመችቶኛል። አሁን ከዚህ ስትመለሽ የት ትገቢያለሽ? አያቴ ጋር የምትሄጂው? አዎ። አያቶችሽ እዚህ መምጣትሽ እንደግፈው? በጣም ከምንም በላይ የሚያሳስባቸው የኔ መለውጥ እንጂ ሌላ ነገር ምንም አያሳስባቸው። እና መናገር የምፈልገው ተለውጭ የላቸዋለሁ። የኔ መለውጥ ደግሞ ማንም እንዲያረጋግጥልኝ አልፈልግም። ምክንያቱም መለውጤ ለራሴ ስለሆነ
ለውጤ ለራሴ ስለሆነ ለውጤ ለራሴ ከገባኝና ራሴ ካመንኩበት ብቻ ይበቃኛል። ማንም እንዲያረጋግጥልኝ አልጠብቅም። እሺ አሁን አንደኛ ነች። እኔ ገረመኝ ወንዶቹ እንኳን ጭልፋ ማንኪያ ሹካ አይወስዱም እኮ አንቺ ጽድት ነው የምታረጊው። ጽድት ነው በቃ። እና በጣም ይቅርታ መጠየቅ የምፈልገው የጅማ ከተማ የኦሮሚያ ፖሊሶች፣ ያው ጅማ ከተማ ላይ ማያቀኝ የለም እንደሚታወቀው የኦሮሚያ ፖሊሶችን በጣም ይቅርታ መጠየቅ ፈልጋለሁ። የሆነ ነገር ባስቀየሙ ቁጥር ይታወቃል። ያቺ የጀማቸው ሊደር ኮኬት ነው የሚባለው እና 1-3 ፖሊስ አይደለም የሚፈልገኝ፣ በፓትሮል ነው የምፈልገው። እግዚአብሔር በፓትሮል ነው የምፈልገው። በቃ ፖሊስ ጣቢያ ውስጥ ማያቀኝ ሰው የለም። ሚኒሻውን ላቀጥቅጫለሁ ማለት ነው። ሚኒሻ ጋንጃ ቀምተውኝ ምናምን እና ብዙ ጊዜ እስር ቤት ገብቻለሁ። ታማኝ እስረኛ በለኝ። ያው ጅማ ላይ ታማስ እስረኛ ነኝ እንጂ ዝም ብሎ እንዲህ አይደለም። በቃ አዎ። ስንት ጊዜ ታስረሽ? ወደ 5 ወደ 6 ጊዜ ጋንጃ በማከፋፈል ማስቲሽ በመስፈር እቃ በማስቀየም ምናምን አንደኛ ማንም በቃ አይደርሰኝም። የኦሮሚያ ፖሊስ ሊሸልመኝ ይገባል። አንድ ከተገላገለ አንድ ኬስ ይሰማል ወይ? በያሁን እናትሽን አባትሽንም የጅማ ነዋሪዎችንም ሁሉንም ፖሊሶችንም ይቅርታ ጠይቂያቸው። እሺ እናቴ ሰላምዬ በጣም ነው የምወድሽ። ስላረኩሽ ነገር ሁሉ በጣም ይቅርታ፣ ስላደረግሽልኝ ነገር ሁሉ ደግሞ አመሰግናለሁ። አያቴ ሌሊት ተነስታ ነው በር ምከፍትልኝ 7-8 ሰዓት እና በጣም ለሁሉም ነገር አመሰግናለሁ አያቴ፣ እወድሻለሁ። ቤተሰቦቼ፣ ጎረቤቶቼ እንደተለወጥኩኝ እንድታውቁልኝ እፈልጋለሁ እና በጣም ወዳችኋለሁ። በጣም ይቅርታ ይሁን። ያንተንም በጣም ነው ወደ እሺ አመሰግናለሁ። አንደኛ ነሽ አንቺ በጣም ስታምር ደግሞ አይደል? አንቺ ደግሞ ትምህርቱን ነው ደግሞ ያወራችሁ እኮ እኔ ያስተማርኩትን ከምስክርነት ዋጋ አርጋ ያወራችሁና ወድሻለሁ። አንቺ አንደኛ ነሽ። ተለውጠሽ ትልቅ ሆነሽ ከዚህ ዙር ራሱ አንቺ ብቻ ብትለወጪ ያዋጣናል። አይደል? አንደኛ ሆንኩኝ በዩኒቨርሲቲ ወዲያው ተማርኩ ማስተሬን። ከ2010 ጀምሮ ግን ምንም እንዳልሰራው ቁጠሩ 0። እንደገና 2010 ላይ እንዳለው ነው የምቆጥረው እኔ። 5 ዓመት ተበላ። ስለዚህ ትበላላችሁ። ይኸው በእግዚአብሔር ስም እንዳትበሉ ይብቃል። ጓደኞቼ ሄደዋል። ከኔ ኋላ የነበሩት አልፎ አሲስታንት ፕሮፌሰር ሆነዋል። እኔ የት ነኝ? ሌክቸረር። ደሞዝ የት ነው? ከሰው መጨረሻ። እንደገና ትጀምራላችሁ የምትቸኩሉ ሁሉ። እኔ ልንገራችሁ እዚህ የወጣሁት ነገ ተማሪዎች ያዩታል። ይሄን ልንገራችሁ፣ ይዩት፣ ተማሩበት ብዬ ነው የወጣሁት። ድንጋዩ ልቤ ጠጣሩ ልቤ። ማን ነው ስምሽ? ጽዮን እባላለሁ። ከየት መጣሽ? ከባህር ዳር። አጨብጭቡላት። አንተ ከባህር ዳር ድረስ የመጣሽ ለምን መጣሽ ወደ ፊት? ይሄን ጊዜ በጣም ስጠብቀው የነበረ ጊዜ ነው። ያው ከራሴ ማስተዋወቅ ልጀምር፣ ለሁላችሁም ትምህርት ይሆናል። እኔ ማለት ጽዮን አደባባይ ነው ሙሉ ስሜ። በባህር ዳር ያለ ሰው ሁሉ ሰው ያውቀኛል። ደብረ ታቦር ነው ተወልጄ ያደግኩት። ደብረ ታቦር የሚባል ሀገር አለ፣ እዛም ሰው ያውቀኛል። አሁን የባህር ዳር ዩኒቨርሲቲ የጤና ሳይንስ ኮሌጅ ውስጥ መምህር ነኝ። 2007 ደግሞ አክሱም ዩኒቨርሲቲ ጎልድ ሜዳሊስት ነበርኩኝ። በዚህ ህይወት ውስጥ ነበር ያለፍኩት። ግን ከ2007 በኋላ ህይወት እንደፈለግኩት አልሄደችም። ማለት ቤተሰቦቼን ባለመታዘዝ ነው የጀመረው ሁሉ ነገር። የዛሬው ትምህርት ለኔ ነው።
እኔ በእውነት ማለት ነው ቤተሰቦቼን ባለመታዘዝ ያልተወሰደብኝ አንድ ነገር የለም። ሁሉ ነገሬ ተወስዷል። ያለኝ ነገር እንዳለኝ ሁሉ ሳያውቃል። አቅም እንዳለኝ፣ ጉብዝና እንዳለኝ፣ በብዙ ነገር ህልም ያለኝ ሴት ነኝ። ግን ሁሉ ነገር ይመጣል ተመልሶ ይሄዳል። የጀመርኩት ማግባት ፈልጋለሁ ብዬ ነው 2008 ላይ ህልሜን የተነጠቅኩት። ለሚያልቀው ፍቅር ስል የእነሱን ፍቅር አጥቻለሁ። አባቴ አዝኖብኛል፣ እናቴ አዝናብኛለች። ወንድ ነው አባት እንዴት እንዳለቀሰብኝ ብታውቁ፣ እንዴት እንዳዘኑብኝ ብታውቁ። በምቾት ነው ያደግኩት። ብዙ ነገር ተደርጎልኛል። በተለይ እናቴ ደግሞ የከፈለችው ዋጋ ይሄ ነው አይባልም። ግን በላሁት የእነሱ ውለታ። ስለዚህ እሱ እንዳስተማረው ነው ሁሉ ነገር። ምንም የሌለኝ ሆንኩኝ እያለኝ የሌለኝ በቃ ሱስ ውስጥም ገባሁ። ያላረኩት ነገር የለም። ሱስ ውስጥ ገባሽ? አዎ። ከተመረቅሽ በኋላ? እኔ ከተመረቅኩ በኋላ ነው የገባሁት። ዛከርኩኝ። ያረገጥኩት ነገር የለም። ይሁን በእናንተ ፊት እኔ ያላረኩት አይገኝም። በቃ ከልብ ወደድኩ ሕይወቴን ሰጠው። ጎበዝ ተማሪ ከነበርሽ፣ ስትመረቂ ጎልድ ሜዳሊስት ከነበርሽ ምን ሆነሽ ነው ሱስ ውስጥ የገባሽ? አፈቀርኩኝና እገባለሁ ስላታገቢም ተባልኩ። በዛ ምክንያት በቃ ኮንፊውዝድ ሆንኩኝ። በሚል ምክንያት ሁለተኛ ዲግሪን ወዲያውን የተሰጠኝ አዲስ አበባ ዩኒቨርሲቲ ገብቼ ቴሲስ እየሰራው ነው ጫት የጀመርኩት። በቃ የሱስ ሁሉን ነገር አደረግኩት። ከዛም በላይ ብዙ ነገር የኔ ህይወት አይነገርም ውስጡ። አሁን ታስተምራለሽ? ያስተማርኩ ነው ያለሁት። አዎ እዛ ሌክቸረር ነኝ። እዛ እየሰራው ነው ያለሁት። ግን በእግዚአብሔር ጥበቃ ነው በቃ ስራ የምመለከኩት። እዚህም ቁሜ የተገኘሁት በዚህ ሁሉ በጠላት ሰልፍ ሁሉ እግዚአብሔር ከኔ ጋር ስለሆነ። ቤተሰቦች የኦርቶዶክስ አማኞች ናቸው። እኔ ጌታን ያገኘሁት ጫት ቤት ውስጥ ነው። ጌታ የተመሰከረልኝ በአንድ ክርስቲያን ልጅ ጫት ቤት ውስጥ ነው ጌታን። ከተመረቅሽ በኋላ ከዛ ማስተርስሽን እየሰራሽ ጫት ቤት እየሄድሽ ጥቅም ያለሽ? አዎ እቅማለሁ። እኔ እኮ ድሮ የሚመስለኝ ሰው ትምህርት አልሳካ ሲለው ሱስ ውስጥ የሚገባ ነበር የሚመስለኝ። ትምህርት ተምሮ ጨርሶ ጎልድ ሜዳሊስት ሆኖ እንደገና ወደ ሱስ ለካ ይገባል ማለት ነው። አዎ ይገባል። እኔ በጣም ተስፋ የተደረገብኝ ወጣች የት ደረሰች? የቤት ስሜ ሜሪ ነው። ሜሪ የት ደረሰች ነበር የምባለው። ጠላት ተጫውቶብኝ ነው ሁሉ ነገር በጌታ በኢየሱስ ክርስቶስ ለስሙ ስልጣን ለስሙ ኃይል ክብር ሰጥተህ ጮኸ ትወጣለህ። አንድ ሁለተኛ ውጣ፣ ሶስተኛ ውጣ፣ ሂድ። እኔ የምልሽ ያፈቀርሽው ልጅስ መጨረሻው ምን ሆነ? እሱ አሁን አግብቶ ወልዷል። ተገላገልሽ። አሜን። አዎ አጠገባቸው ያለውን ሰው ንኩትና ትምህርት ነው በሉት። ብዙ ነገርህን ያሳጣህ ጉዳይ በሉት። ቤተሰብህን ያጣህለት ጉዳይ በሉት። ትምህርት ነው በሉት። እንዴት መጣሽ እዚህ መልካም ወጣት? መልካም ወጣት 2011 ማለት ጌታን ካገኘው ቀን ጀምሮ በማርሲል ቲቪ ነው የምከታተለው አንተን ማለት ነው። ትምህርቱን በጣም ወደው ነበር፣ ግን ቤተሰቦቼ በጌታም ስላልሆኑ እኔም ደግሞ ከድካም ስላልወጣው ባካ አድርጌ እንደገና 3 ዓመት ቆይቼ ነበር። ከዛም እንደገና ተመልሼ ደግሞ ወደዛው ህይወት ገባሁኝ ማለት ነው። አቁሜ ነበር፣ እንደገና ደግሞ ተመለስኩበት። ግን በሆነ ቀን እኔ ውስጤ ምን እንደሆነ አላቅም፣ ከስራ ቆይቼ ተመልሼ ወደዛ ቦታ ልሄድ ስል እግዚአብሔር የሆነ ነገር በውስጤ መጣ። ስለዚህ ወደ ቤቴ ልሄድ እያልኩኝ እግር መንገድ አደረግ ነበር። ከታክሲ ወርጄ የሆነ መንፈስ ብቻ ያናግረኛል። ወደ ራሴ ስመለስ ሁሉ ይታወቀኝ ነበር። ይሄ ማለት ከዛሬ 1 ወር ከ15 ቀን በፊት ነው የተከናወነው። ከዛ ቤት መዋል ጀመርኩ። እንደገና ቲቪ አስጫንኩኝ፣ ማርሲል ቲቪን። ልክ ስከፍተው ይተዋወቀ ነበር የመልካም ወጣት። በቃ ይሄ ቀን የኔ ነው አልኩኝ። አሁን እግዚአብሔር ሊሰራ ተነስቷል። በቃ ወሰንኩኝ፣ ተመዘገብኩኝ፣ ብቻዬን ነው የመጣሁት። አሁን እዚህ ከመጣሽ ሰዓት ጀምሮ የትኛውን ትምህርት በጣም ወደድሽው? ከመጀመሪያው ቀን ማለቴ ስለ ኃጢአትና ከኃጢአት ክስ መውጣት፣ ከዛ በተለይ ስለ ተስፋ መቁረጥ ማለት ተስፋ መቁረጥ ምንም ነገር አያስወጣም። ቤተሰቦቼ ሁሉ አላቸው፣ እኔ ተማራለሁ፣ እሰራለሁ። እስቲ ግን የሚሰማኝ በቃ ተስፋ መቁረጥ ነው የሚሰማኝ። ተስፋ ማለት እግዚአብሔር ብቻ ነው። እኔ በዚች በ1 ወር 15 ቀን ነው እንደገና ማለት ነው ህይወቴ እንደገና ሲነሳ ይታወቀኝ ነበረ። እግዚአብሔር እንደገና ወደ እኔ ህይወት ሲገባ አሁን እንደገና በተስፋ መኖር ጀምሬያለሁ።
ስለዚህ ነው ወደዚህም የመጣሁትና በዚህ ትምህርት ውስጥ ትናንት ስለ ስንፍና ስለ መቸኮል ቸኩዬ እንደገና እየጀመርኩኝ ነው። እንደገና ማለት ነው ከዜሮ ነው የምትነሱት። ልንገራችሁ እንደገና ከዜሮ ምንም እንደሌለው ጓደኞቼ ሄደዋል፣ ስኮላር ደርሷቸዋል። ከኔ ኋላ የነበሩት አልፈው አሲስታንት ፕሮፌሰር ሆነዋል። እኔ የት ነኝ? ሌክቸረር። ደሞዝ የት ነው? ከሰው መጨረሻ እንደገና ትጀምራላችሁ የምትቸኩሉ ሁሉ። እኔ ልንገራችሁ እዚህ የወጣሁት ነገ ተማሪዎች ያዩታል። ይሄን ልንገራችሁ ይዩት፣ ተማሩበት ብዬ ነው የወጣሁት። አጨብጭቡላት። እሷ አንደኛለች። አንተ አጨብጭብ ነበር። ተማሩበት። አይሽ በመቸኮልሽ ምክንያት ጓደኞችሽ ፕሮፌሰር አሲስታንት ፕሮፌሰር ሆነዋል ምናምን፣ አንቺ ግን እዛው ነሽ። እዛው የሰው ሁሉ መጨረሻ ያለኝ ነገር ግን ከሰው መጀመሪያ ነበር እግዚአብሔር የሰጠኝ። አንደኛ ሆንኩኝ በዩኒቨርሲቲው፣ ወዲያው ተማርኩ ማስተሬን። ከ2010 ጀምሮ ግን ምንም እንዳልሰራው ቁጠሩ፣ ዜሮ። እንደገና 2010 ላይ እንዳለው ነው የምቆጥረው። እኔ 5 ዓመት ተበላ። ስለዚህ ትበላላችሁ። ይኸው በእግዚአብሔር ስም እንዳትበሉ ይብቃን። አንደኛ ነች። አጨብጭቡላ በደንብ አርካቸው። አሁን ይኸው እናትሽን አባትሽን ይቅርታ ጠይቂ። አስደስች ማላውቅ እናቴ አባቴ አድ እናትዬ በጣም በድያቸዋለሁ። እኔም አልገባኝም ነበር። ቤተሰቡን አስጨነቅኩኝ፣ ወንድሞቼን አስጨነቅኳቸው። እኔ ለወንድሞቼ ጥሩ አርአያ መሆን አልቻልኩም፣ እንዳጀማመሬ መጨረስ አልቻልኩም። በእውነት በጣም ጎድቻቸዋለሁ። ለእኔ ያልሆንሽው የለም፣ ገመናዬን ሸፍነሽልኛል። ከአባቴ ጋር አባላኋቸው። ቤቱ በእኔ ምክንያት ሰላም አጥቷል። እናቴ በጣም ተጸጽቻለሁ። መቆጥሬው ጽድቅ የለኝ አስደስች ካሁን በኋላ ትማራለሽ። መስከረም ላይ ፒኤችዲ እንጀምራለሁ እዚሁ ባህር ዳር ማለት ነው። አጠገብ ያለውን ፒኤችዲ በለው ንገረው። ፍዘዝ አንተ ላይ ለፒኤችዲ ሰው ይሰራል በለው ንገሩት። ፊዚካል ፊትነስ እንዳይመስል በሉት ንገሩት። አንቺ አንደኛ ነሽ። ራ እስቲ በላ አንድ ጊዜ በል ራ። የሰሜን ሰው አንደኛ ከሆነ 1 2 3 በይ። ለምርቃትሽ ባህር ዳር መጣለሁ። ፕሮፌሰር ነው የምትሆኚው አንቺ። ወዲሻ ለመቆም በቃሁኝ በፊቱ ይህ ከሰማይ ለምድር ሁሉ የተደረገ ጥሪ ነው። የዘላለም ሕይወት ኢየሱስ ክርስቶስ ይባላል። የልጁ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻናል። ወደ ሃይማኖት አይደለም እጠራ፣ ወደ ጴንጤ አይደለም እጠራ፣ ሕይወት ወደ ሆነው ረፍት ወደ ሆነው የሕይወት እንጀራ ወደ ሆነው የዘላለም ረፍት ወደሚሰጠው ወደ ክርስቶስ ነው እጠራ። ብቻ በኃጢአት በላሽ መሞት የሚገባ ከኃጢአትና ከኃጢአተኝነት ክስ ነፃ መውጣት እፈልጋለሁ። ንስሐ መግባት እፈልጋለሁ። ወደ ጌታ ወደ ኢየሱስ መመለስ እፈልጋለሁ። እንድትጸልይልኝ እፈልጋለሁ። መዳን እፈልጋለሁ። ሸክም ከላይ ላይ እንዲራገፍ እፈልጋለሁ። እዚህ ድረስ የመጣሁት ነፃ ለመውጣትና ለመፈታት ነው። ሸክም የተራግፎ ታሪክ የተቀይሮ መሄድ ነው የምፈልገው የሚል አንድ ወጣት ልጅ እጁን ያሳየኛል። ወደ ጌታ ወደ ኢየሱስ ክርስቶስ መምጣት እፈልጋለሁ። ሸክሜን ወደ እሱ ማራገፍ እፈልጋለሁ። አዲስ መሆን በህይወቴ ላይ ሊሾመው እፈልጋለሁ። ንስሐ መግባት እፈልጋለሁ ማለት ከጌታ ጋር እንደገና ዳግም ኪዳኔ ማደስ እፈልጋለሁ ሚል ሰው ካለ አለ። ከህግ ውጭ ነው ማለት ከፕሮግራም ውጭ ነው ማወራው። ለምን እንደሆነ አላቅም። ጌታ ግን አንድ ነገር ብሎኛል። ልጆቼን ብሎኛል። ነፍሳቸውን አሳረፋቸው። ነፍሳቸውን አሳረፋቸው። ከመቀበዝበዝ አወጣቸዋል። ነው ወደዚህ ኢየሱስን እንደ ግል አዳኝ አድርጌ መቀበል ፈልጋለሁ። 1 በአካል አድርጌ ነበር። 2
አስቸጋሪ ባህሬ አዲስ ነኝ ከዚህ በፊት ጌታ ተቀብዬ አላውቅም ሚል ሰው ካለ ከህግ ውጭ ከህግ ውጭ መዳን እፈልጋለሁ። አዲስ ሰው መሆን እፈልጋለሁ። ጌታን እንደ ግል አዳኝ አድርጌ መቀበል እፈልጋለሁ። ከኃጢአትና ከኃጢአተኝነት ክስ ነፃ መውጣት እፈልጋለሁ። ተገላግዬ ሸክሜን አራግፌ ነው መኖር እፈልገው። ከዚህ በኋላ መጽሐፍ ቅዱስ መማር እፈልጋለሁ። መጸለይ እፈልጋለሁ። ማንበብ እፈልጋለሁ። ማረፍ እፈልጋለሁ። እድሜ ሙሉ ብሰጠው አይቆጨኝ በመስቀል ደሙን ላፈሰሰልኝ ከሰማይ ለምድር ሁሉ የተደረገ ጥሪ ነው። የዘላለም ሕይወት ኢየሱስ ክርስቶስ ይባላል። የልጁ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻናል። ብቻ በኃጢአት በላሽ የልጁ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል። እኔ ብቻ ብሆን ኢየሱስ ለብቻዬ ዓለም ውሸቷን ነው። ሰይጣን ውሸቱን ነው። ሰይጣን እንደ ኢየሱስ በምድር ላይ ፈልግ ያጣው እሱ መሳይ ስለዚህ አመልካለሁ ቀሪ ዘመን እንደ ኢየሱስ በሉት እስኪ እንደ ኢየሱስ ፈልግ ያጣው እሱ መሳይ ስለዚህ አመልካለሁ ቀሪ ዘመን ኢየሱስ ነው። አስቸጋሪ ባህሬ ልቡን ያላራቀው በፍቅሩ አሸነፈ ለእሱ የማይገባኝ ክብር አለ። እውነተኛ ሰላም፣ እረፍት፣ ደህንነት፣ ጤንነት ኑ እስቲ ወደዚህ። ጌታ ኢየሱስ ይወዳችኋል። ስለዚህ አመልካለሁ ቀሪ ዘመን እንደ ኢየሱስ በሉ እንደ ኢየሱስ በምድር ላይ ፈልግ ያጣው እሱ መሳይ ፍቅር ታውቃለህ? ፍቅር ኢየሱስ ብቻ። ፍቅር ኢየሱስ። አንዲት እህት እየፈለግኩ ነበረ ከደብረ ማርቆስ የመጣች እህት አለሽ? አለሽ? እንኳን ደህና መጣሽ። በዚህ ፕሮግራም አንቺ ብቻ ጌታን ብትቀበይና በጸልይልሽ ተሳክቶ ኢየሱስ ይወድሻል። እኔ ጌታ አለኝ አሳርፋቸው በፍቅር ጣት ነካቸው። ዓለምም ምኞቱን ያልፋል። ወንድሜ እርድና ከጌታ ጋር ነው። ሕይወት ኢየሱስ ብቻ ነው።
የልጁ የክርስቶስ ኢየሱስ ደም ከኃጢአት ሁሉ የልጁ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል። የዚህን ዓመት ፕሮግራማችን በንስሐ ጌታን በመቀበል ነው የምንጀምረው። የልጁ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል። ጆሮ ያለው ይስማ። ሃይማኖት አያድንህ፣ ስራ አያድንህ። አትዋሽ፣ ምክንያት አትደርድር፣ ራስን አታታል። ና እናንተ ደካሞች ነው የሚለው መጽሐፍ፣ ሸክማችሁ የከበደ ወደኔ ኑ ነው የሚለው። ወደኔ ኑ። እየጠራው ያለሁት ወደ ዮናታን አይደለም፣ ወደ ሃይማኖት አይደለም እጠራ፣ ወደ ጴንጤ አይደለም እጠራ። ህይወት ወደ ሆነው፣ ረፍት ወደ ሆነው፣ የህይወት እንጀራ ወደ ሆነው፣ የዘላለም ረፍት ወደሚሰጠው ወደ ክርስቶስ ነው እጠራ። ምንም ዛሬ ወደ ጌታ ቢሄድ የተጨመረልኝ ህይወት ነው የምኖረው። እድሜ ተጨምሮልኝ ጌታን ጠይቄዋለሁ። በዚህ ዓመት አንድ ሰው ጠይቄው አንድ ሰው አንተን የሚቀበል መጽሐፍ ቅዱስ እንደሚናገር እንደዚህ ይላል። ያ ከቤት ጠፍቶ የሄደው ልጅ ወደ ልቡ በተመለሰ ጊዜ ይላል ወደ ልቡ የሚመለስ አንድ ሰው ብዬ ጠይቄው ነበር። አንድ ሰው ወደ ልቡ የሚመለስ ሰው ወደ ልቡ ካልተመለሰ ወደ ቤት አይመለስም። ሰው ልቡ ካልተመለሰ እግሩ አይመለስም። ሰው ልቡ ሲመለስ ነው እግሩ የሚመለሰው። ፈጥሮ የራሱን ሰበብ ተቀምጦ ቆየኝ ከጉድጓዱ አጠገብ ሳላውቀው ማንነቱን የነፍሴን መድኃኒት እንዲያ ያልኩኝ ስደረድር ምክንያት ለጥቆ ገባና ወደ ሕይወቴ ባህር ለራሴው ነገረኝ የራሴን ምስጢር። የሚጠጣው ውሃ በኔ ዘንድ ፍለጋ መች ቆመ ከደጄ ራሱን ሊያረካ ሕይወትን ሊቸረኝ ከከበቡኝ ሁሉ አፋቶ የራሱ አረገኝ በፍቅሩ። የመጨረሻ ጥሪ ያደርጋለሁ። ነይ የኔት እግዚአብሔርን በጣም ትወጃለሽ፣ ሃይማኖትሽን በጣም ትወጃለሽ፣ ቤተሰቦችሽን በጣም ትወጃለሽ። ከዚህ ሁሉ በላይ ግን ኢየሱስ ይወድሻል። አንድ ሴት አለሽ፣ እሱ ውስጥ ተቀምጠሻል። በዘመንሽ የማትጸጸችበት ድንቅ ውሳኔን የምትወስኚው እየጠራሁሽ ያለሁት የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ የልጁ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል ይላል። ከእናት ከአባት በላይ ይወድሻል። እርቃኑን በቀራንዮው መስቀል ላይ ሞቶልሻል። ይወድሻል፣ ይወድሻል። ኢየሱስ ይወድሻል። አይቶ መባከኔን በእርግጥ አዝኖልኛል። ካፉ ቃል እፎይታ ወደ ቤቴ ገብቷል። አንድ ወንድም አለ፣ አትፍራ፣ አትፍራ። ካንተ በላይ እኔ ነኝ ኃጢአተኛ። እኔ እንኳን ኃጢአተኛ አይደለም ማለት የኃጢአት ክብደት ኢየሱስ ጋር እንደዛ የለም። ሚዛን ኢየሱስ ጋር የለም። ኢየሱስ ይወድሃልና ይወድሃል። እኔን ይቅር ይለኛል ወይ አትበል። አዎ ይቅር ይልሃል፣ ይቅር ይልሃል። ና ይቅር፣ አንተን ይቅር ይልሃል፣ ይቅር ይልሃል። አንተን ይቅር ይልሃል። እንኳንም ቀድመኸኝ ተገኘ ከደጄ ቢሆንማ ሌላው
ዛሬም ባይኔ ባላየው እንኳንም አገኘኝ አንተ ወዳጅ እዚህ ውስጥ አላችሁ 5 ልጆች ናችሁ እንኳንም ገድመህ ተገኘ ከደጅ አምስታችሁም ስትመጡ ቢሆንም እኔማ ቁጭ ብዬ የሚለውን ሰምቼ ነው የምመለሰው ያላችሁት ምልክት ነው የምነግራችሁ ምጠራችሁ ወደ እኔ አይደለም ምጠራችሁ ወደ ሃይማኖት አይደለም ምጠራችሁ ወደ ኢየሱስ እጭ ነው ያልከው እኔ እጄ ቁጭ ብዬ ተምሬ የሚለኝን ሰምቼ ነው የምመጣው አልክ እኔ ደግሞ እነግርሃለሁ እኔ ደግሞ ያለኝ ኢየሱስ ነው ሌላ ምንም ነገር የለኝም ኢየሱስ ይወዳል 4 ትቀራላችሁ አውጥቶኛል ጌታዬ በነፃነት ልኖር እፎይ ብዬ አይናፍቀኝም አገሩ ያጨለማ ነፃ አውጥቶኛል ጌታዬ በነፃነት ልኖር እፎይ ብዬ እገዛለታለሁ በደስታ አሸንፎኛል ይሄ ጌታ በሰው ፍቅር የወደቀ እንኳን ይሰጥ የለ ወይ ራሱ እዚህ ጋር በርከክሩና እጆቻችሁን ወደ ላይ እጆቻችሁን ከፍ አድርጉ ውሎ ያደረ ማያይ ልቤን ረታው በፍቅሩ ጌታ ኢየሱስ አመሰግናለሁ ለኔ ስትል እንደሞት ከሞት እንደተነሳ አሁን አምኛለሁ አንተን የህይወቴ ቤዛ መድኃኒት አድርጌ ተቀብያለሁ ስለተቀበልከኝ አመሰግናለሁ ኃጢአቴን በደሌን ሁሉ ይቅር እንድትል እለምንሃለሁ ይቅር ስላልከኝ አመሰግናለሁ ህይወቴን ልጅነቴን ዘመኔን ላንተ ሰጥቻለሁ ጌታ ሆይ አንተ ጋር ሸክሜን አራግፌያለሁ ከዚህ በኋላ አዲስ ሰው ስላደረከኝ አመሰግናለሁ አሜን ቁሙ ጌታ ይባርካችሁ እንኳንም አገኘኝ አንተ ወዳጄ እንኳንም ገድመኸኝ ተገኘ ከደጄ ቢሆንም